እንደምታውቁት ዲቪ 27 ከዚህ በፊት ከነበሩት ዲቪ ሎተሪዎች የተለየ ነው። በዘንድሮ ዓመት ብዙ የተቀየሩ ነገሮች ተፈጥረዋል። እናም በዛሬው ቪዲዮ እነሱን እናያለን። የመጀመሪያው $1 ክፍያ ሲሆን እንደምታውቁት እኛ ሀገር ኢንተርናሽናል ፔመንት ካርድ ለማግኘት ትንሽ ከባድ ነው። ክፍያው ደግሞ በዶላር ብቻ ነው የሚከፈለው። ይሄ ማለት ደግሞ የምንከፍለው በፔፓል ወይም በማስተር ካርድ ነው ማለት ነው። ለዚህ ደግሞ ብዙ አይነት አማራጮች አሉ። የመጀመሪያው ማስተር ካርድ በባይቢት ማውጣት ትችላላችሁ። የሚያስፈልጋችሁ ደግሞ ፓስፖርት ወይም ናሽናል አይዲ ነው። ሁለተኛው ደግሞ ውጭ ሀገር የምታውቁት ሰው ካለ እነሱ ክፍያውን ሊፈጽሙላችሁ ይችላል። ሌላው ደግሞ ዲቪ ስትሞሉ ጥንቃቄ ልታደርጓቸው የሚገቡ ነገሮችን አብረን እናያለን። የመጀመሪያ ዲቪ 27 ለመሙላት ኢሊጂብል ወይም ብቁ ነኝ የሚለው ነገር ማረጋገጥ አለባችሁ። ኢሊጂብል መሆናችሁ የምታረጋግጡበት የትውልድ ቦታችሁ ኳሊፋይ የሆኑ ሀገራት መሆን አለበት። እነዚህ ሀገራት ከተወለዳችሁ ዲቪ ብትሞሉ ራሱ አይደርሳችሁም፣ ምክንያቱም በእነዚህ ሀገራት ላይ የዲቪ ሎተሪ ስለማይሰራ። ሌላው ደግሞ የ12ኛ ክፍል ዲፕሎማ ወይም የ2 ዓመት የስራ ልምድ ሊኖራችሁ ያስፈልጋል። ሁለተኛ ደግሞ ጥንቃቄ ልታደርጉበት የሚያስፈልገው የምታስገቡት ፎቶ ነው። አፕሎድ የምታደርጉት ፎቶ 6 ወር ያለፈው መሆን የለበትም። ሌላው ደግሞ ሁለቱ ጆሮአችሁ ሊታይ ይገባል። እንዲሁም መነጽርና ኮፍያ ማድረግ የለባችሁ። በተጨማሪ ደግሞ የፎቶአችሁ ሳይዝ 200 ኪሎ ባይት መሆን አለበት። እንዲሁም የፎቶአችሁ ባክግራውንድ ነጭ ሊሆን ይገባል። የዲቪ 27 ኢንፎ ይሄን ይመስላል። ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ላይክ እና ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ትችላላችሁ።